አልበርት አንስታይን ከአንድ ህንዳዊ ነጋዴ ጋር የነበረውን አስቂኝ ጨዋታ ልንገራችሁ። አልበርት አንስታይን አንድ ቀን ወደ ህንድ በመጓዝ ላይ ነበር። የበረራው ሰዓት ረዥም በመሆኑ ከጎኑ ከሚገኘው ህንዳዊ ነጋዴ ጋር መጫወት ፈለገ። ወደ ሰውየው ዞሮ ወንድሜ፣ ጉዞ ስለሰለቸኝ እስኪ አንድ ጨዋታ እንጫወት አለው። ምን አይነት ጨዋታ አለው ህንዳዊው። ጥያቄ ጠይቀሃለሁ፣ መልሱን ካላወቅ $5 ትሰጠኛለህ። በተራ አንተ የፈለግከውን ከባድ ጥያቄ ትጠይቀኛለህ። እኔ ትክክለኛውን መልስ ካልመለስኩ $500 እሰጥሃለሁ አለው። ብዙም ያልገረመው ነጋዴ ደስ ይለኛል፣ እስኪ ጥያቄህን ጀምር አለው። አንስታይን ጠየቀ፣ ከምድር እስከ ጨረቃ ያለው ርቀት በኪሎ ሜትር ስንት ነው አለው። ነጋዴው መለሰ፣ እኔ እንዴት ላውቅ እችላለሁ ወዳጄ፣ እንካ $5 ብሎ $5 ለአንስታይን ሰጠው። አሁን መጠየቅ የነጋዴው ተራ ነው። ነጋዴው ጠየቀ፣ አንስታይን ሆይ በአራት እግሩ ተራራ የሚወጣ በሶስት እግሩ ወደ ታች የሚወርድ ምንድን ነው አለው። የምድራችን ምጡቁ ሰው ያለውን የሳይንስ ዕውቀት በሙሉ ተጠቅሞ ቢመራመርም በአራት እግሩ ወደ ላይ የሚወጣ በሶስት እግሩ ወደ ታች የሚወርድ ምን እንደሆነ ሊያውቅ አልቻለም። እናም አንስታይን $500 ተበላ። አሁን መጠየቅ የአንስታይን ተራ ነው። ሆኖም የራሱን ጥያቄ ከማቅረብ ይልቅ የመጀመሪያውን ጥያቄ መልስ አለማወቁ በጣም ስለከነከነው የመጀመሪያውን ጥያቄ መልሶ መጠየቅ ፈለገ። እናም ጠየቀ፣ ወዳጄ በአራት እግሩ ወደ ላይ የሚወጣ በሶስት እግሩ ወደ ታች የሚመለስ ምንድን ነው አለው። ነጋዴው መለሰ፣ አንስታይን ሆይ እኔም አላውቀውም፣ እንካ $5